ዛሬ የምናየው 5 መሰረታዊ ጉዳዮች ላይ እናያለን። እነዚህም ከቱ ግራውዝ የእድገት ቁልፎች ከ5ቱ እናንተ የትኛውን በደንብ ተጠቅማችሁበታል የሚለውን ኮሜንት ላይ ያስቀምጡልኝ። እንቀጥል። የመጀመሪያው ሃንድሊንግ ፌር ኦፍ ሪጀክሽን፣ ያ ማለት ፍርሃትን ማስወገድ ያዝ ማድረግ የሚያስፈራን እንዳናከናውን። አይ የማደርገው እኮ የሰዎች ትችት፣ ለምሳሌ የሰዎች ትችት፣ ነቀፌታ፣ ሐሜት፣ እነዚህ ነገሮች ምን ማድረግ ሪጀክት ማድረግ አለብን። ሃንድሊንግ ፌር ኦፍ ሪጀክሽን፣ ፍርሃት ሊያመጡብን የሚችሉ ነገሮችን ሃንድሊንግ በቁጥጥራችን ስር ማስቀመጥ የመጀመሪያውና ዋነኛው ከኦፍ ግሮውዝ የእድገታችን ቁልፍ ጉዳይ ነው። በሁለተኛ ቴክ ሪስፖንሲቢሊቲ፣ ኃላፊነትን መውሰድ፣ ኃላፊነትን መቀበል። ያ ማለት ለእድገታችን ሌላኛው ቁልፍ ኃላፊነት መቀበል፣ ኃላፊነት መውሰድ ከፍተኛ የሆነ አድቫንቴጅ አለው። ይህ ጉዳይ እኔን ይመለከተኛል፣ ይህ ጉዳይ የኔ ጉዳይ ነው በሚል የራስ ስሜት፣ የኃላፊነት ስሜት መኖር ይገባናል በእያንዳንዳችን ውስጥ። የኃላፊነት ስሜት አለብን ማለት ተጠያቂነት አለ በኃላፊነት ውስጥ። ስለዚህ እነዚህን ተግባሮች መከተል ለእድገታችን ሌላኛው ቁልፍ ነው። በሶስተኛ ደረጃ ሌድ ባይ ኤግዛምፕልስ፣ ስንሰራ፣ ስናከናውን፣ ስንተገብር ለሌሎች ምን መሆን አለብን? ተምሳሌት መሆን ይጠበቅብናል። ሌሎች በጥሩ ስራችን፣ በጥሩ እንቅስቃሴያችን ተምሳሌት መሆን ከቻለ ምን ይመጣል? ለውጥ ይመጣል፣ እድገት ይመጣል። ሶ ሌድ ባይ ኤግዛምፕልስ ዛዘር ከይ ፖይንት ኦፍ ግሮውዝ። ሌላኛው ወርክ ኢን ቲም። አራተኛው ወርክ ኢን ቲም፣ በቡድን መስራት። እመኑ ከአንድ ብርቱ 2 መድኃኒቱ ይባላል ኢትዮጵያውያን የምንጠቀመው አባባል እና በቡድን መስራትን መለማመድ ይኖርብናል። ጉልበትን፣ ጊዜን መቆጠብ እንችላለንና በቡድን በጋራ መስራትን ተግባራዊ ማድረግ ከቻለ በእርግጠኝነት የሚገርም ለውጥ ማምጣት እንችላለን። ሶ ወርኪንግ ዊዝ ቲም ሌላኛው ዘ ኬይ ፖይንት ኦፍ ግሮውዝ። የመጨረሻው ነው 5ኛው ሁሌም የሰራ ነው ያከናወነውን ተግባራችን መገምገም አሲስመንት ማድረግ አለብን። የሰራው ስራ ሚስቴኩ፣ ድክመት የምን ላይ ነበር፣ ጠንካራ ጎኛችንን መለየት ከቻልነ ለውጥ እድገት መምጣት ይችላል ማለት ነው። ስለዚህ እነዚህን 5 መሰረታዊ ነገሮች በእያንዳንዱ ተግባራችን መከተል ይጠበቅብናል። በእያንዳንዱ እንቅስቃሴያችን ያን ማድረግ ስንችል የተሻለ ለውጥ፣ የተሻለ እድገት ማምጣት እንችላለን ማለት ነው። ብዙዎች የስኬታማ ሰዎች የሚከተሏቸው ህግ ነውና በዛ መሰረት እኛም ተጠቃሚ ነው። ስለዚህ ዛሬ ክፍለ ጊዜያችን ከዚህ ቃል ተማሪ ናችሁ፣ በትምህርታችሁ ስኬታማ ሆናችሁ የተሻለ ቦታ መድረስ እንድችሉ ሌላ ቦታ በማንኛውም ሙያ ላይ ስኬታማ መሆን ከፈለጋችሁ እነዚህን 5 ህጎች አድርጉ። የመጀመሪያው የመፈለግ ህግ። ያ ማለት አንድ ነገር ማከናወን የምትችሉትን ነገር መፈለግ ይጠበቅባችኋል። ፍላጎት ሊኖራችሁ ይገባል ማለት ነው። የመጀመሪያው የመፈለግ ህግ ይባላል። ሁለተኛው የማመን ህግ ነው። የምን ህግ አልኳችሁ? የማመን ህግ ነው። ሁለተኛው የማመን ህግ፣ ያ ማለት ያ የፈለጋችሁት ነገር እንደሚሳካላችሁ፣ ውጤታማ ሊያደርጋችሁ እንደሚችል ምን ማድረግ ይጠበቅባል? ማመን ይጠበቅባል። የማመን ህግ። በሶስተኛ ደረጃ ቀና አመለካከት። በምትፈልጉት ሙያ ስኬታማ መሆን ከፈለጋችሁ ቀና አመለካከት ነው። ለማንም ሰው ለምንም አይነት ሰው ይሁን መጥፎ ይሁን ጥሩ ሰው ይሁን እናንተ ቀና ነው። በቃ በቀናነት ተጓዙ። ለማንኛውም ሰው ምን መሆን ይጠበቅባችሁ? ቀናነትን የተላበሰ ልትሆኑ ይገባል። እንደዛ ስትሆኑ ስኬት ይመጣላችኋል። ሌላው የጽናት ህግ ነው። ሁሌ የምታነቡ ከሆናችሁ ማንበብ፣ ዛሬ እየተማራችሁ ነው አይደል? መማር፣ እሱ ነው ማድረግ የሚጠበቅባችሁ። ጽናት ባለው መልኩ ያመናችሁበትን ነገር በጽናት ማስጓዝ፣ በጠናነት ማስጓዝ ከቻላችሁ ወደኋላ ወደፊት ሳትሉ ያን ነገር ካስጓዛችሁ ስኬታማ ትሆናላችሁ። ሌላው የግብ ህግ ሊኖራችሁ ይገባል። ግብ ሊኖራችሁ ዝም ብሎ ትምህርት ቤት መመላለስ ብቻ አይደለም።
በህይወታችሁ ስኬታማ እንድትሆኑ ግብ አስቀምጡ። ግን ማለት የት ነው መድረስ ያለብኝ የሚለውን ነገር ማወቅና ማስቀመጥ ስትችሉ የዛኔ ስኬታማ ትሆናላችሁ። ስለዚህ እነዚህ 5 መሰረታዊ ነገሮች ማከናወን ካቻላችሁ ስኬታማ ማትሆኑበት ምክንያት አይኖርም። የመጀመሪያው የምንግ ያልኳችሁ የመፈለግ፣ ሁለተኛ የማመን፣ ሶስተኛ ቀና አመለካከት፣ አራተኛ የጽናት ህግ፣ በአምስተኛ ደረጃ ምንድነው የግብ ህግ የሚባሉት እነዚህ መሰረታዊ ነገሮች አከናውኑ። I am sure that you will be touch your goal። ወዳችኋል። ሰላም አለይኩም። የሰው ልጅ ትክክለኛ ማንነቱን ለማግኘት ከፈለገ እነዚህን ጥያቄዎች መጠየቅ ይጠበቅበታል። የመጀመሪያው እኔ ማን ነኝ? ሁለተኛ ከየት ነው የመጣሁት? ሶስተኛ ወደ የት ነው የምሄደው? አራተኛ ምንድነው እየሰራሁት ያለው? የምሰራው የማከናውነው የምተገብራቸው ነገሮች ለሌሎች ጥቅም አለው ወይ? ለኔ ህይወትስ ምን አይነት ጠቀሜታ አለው? የማደርገው ነገር ለሌሎች ጠቃሚ ነው ወይ የሚለውን ነገሮች መጠየቅ ሲችል ያ ሰው ትክክለኛ ማንነቱን ማግኘት ይችላል። ይኸውላችሁ ስኬት፣ ለውጥ፣ የተሻለ ቦታ መምጣት የሚችለው ያለ ስቃይ፣ ያለ ውጣ ውረድ፣ ያለ ችግር፣ ያለ እራብ መቼም ቢሆን እንዳትጠብቁት። በቃ ከኮምፎርት ዞን መውጣት ይጠበቅብናል። በእርግጠኝነት ማንም ሰው ህይወቱ የተሻለ እንዲሆን ይፈልጋል። ነገር ግን ችግር ሊነካው አይፈልግም። ስለዚህ እነዚህ ሁለት ሀሳቦች አልተጣረንም። በቃ ችግር ያጋጥመናል። ጀስት በየትኛውም ቦታ ብንሆን ውጣ ውረድ ይኖራል፣ ስቃይ ይኖራል፣ ፒያን ይኖራል። እሱን ተቋቁመን መጓዝ ስንችል ነው የተሻለ ቦታ መድረስ የምንችለው። ብዙ ቻሌንጆች አሉ። እነሱ ግን እንቋቋማቸው። በትንሹ ስብር አንበል። መቅረፍ እንችላለን፣ ማስወገድ እንችላለን። በሂደት ነው። ኢትስ ግራጁዋሊ ቼንጅ የሚመጣ ጉዳይ ነውና ይኸውላችሁ ለውጥና ስኬትን ከፈለጋችሁ ውጣ ውረድን፣ ቻሌንጅን፣ ስቃይን፣ መከራን አብሮ እንደሚከተላችሁ አስቡ። ኮምፎርት ዞናችሁን እርሱት። ስኬታችሁን ማምጣት ትችላላችሁ። ቴንኪዩ። ስኬት ራቀኝ፣ ለውጥ አቃተኝ እያላችሁ ብዙዎቻችሁ አትቸገሩ። ይኸውላችሁ የእናንተ ስኬት፣ የእያንዳንዱ ሰው ስኬት ሀብት ንብረት አይደለም። የኔ ስኬታማነት ባለን ነገር መደሰት መቻል ነው ስኬት ማለት። ለምሳሌ 5,000 ብር ያለውና 50 ብር ያለው ሁለት ሰዎች አሉ። 50 ብር ያለው በ50 ብር የሚያስፈልገውን ነገር አድርጎ ተደሰተ። ግን ያ 5,000 ብር ያለው ሰው ያን 5,000 ብር ይዞም ሌላ ተጨማሪ ነገር ለማግኘት እያሰበ ነው። ስለዚህ ስኬታማ ማለት የሚቻለው የትኛው ነው? ባለህ መደሰት ነው። ይህ የቁስ መብዛት ማነስ አይደለም። ስኬት የቁስ መብዛት ወይም ማነስ ሳይሆን፣ የሀብት የንብረት መብዛት ማነስ ሳይሆን፣ ስኬት የምንለው ባለን ነገር ደስተኛ መሆን ብቻ። ይኸውላችሁ ምንም ልትሆኑ ትችላላችሁ። ምንም ነገር ሰው የሌላችሁ፣ ገንዘብ የሌላችሁ፣ ሀብት የሌላችሁ፣ ህይወታችሁ ምስቅልቅል ውስጥ የመሰላችሁ አካላት ልትኖሩ ትችላላችሁ። በቃ ይሳካል፣ ነገ ይቀየራል። ህይወት እንደዛ ነች። ላይፍ ኢዝ ሰራውንዲንግ ባይ ቻሌንጅስ ኦብስታክልስ። የማይስተካከል ነገር የለም። ስኬታማ ለመሆን ከፈለጋችሁ በሚያስደስተውም በሚያስከፋውም ነገር ደስተኛ መሆን፣ ያ ነው የእናንተ ስኬት። ባላችሁ ነገር መርካት መቻል፣ እሱ ምን ይባላል? ስኬት ይባላል። ስኬት ማለት ያ ነው። እንዴት ነው ለስራ ተነሳሽነት የሚኖረን በሚል ጉዳይ እናወራለን። ሁለት አይነት መነሳሳት አለ። የመጀመሪያው ውስጣዊ ተነሳሽነት፣ ሁለተኛው ውጫዊ ተነሳሽነት።
እንዴት ነው ውስጣዊ ተነሳሽነት የሚኖረው? የመጀመሪያው ያን የምናከናውነው የምንተገብረውን ስራ ከውስጣችን ፈልገነው መንቀሳቀስ ይጠበቅብናል። አምነንበት ባከናውነው ብሰራው ይጠቅማል፣ አሪፍ ነው ብለን አምነን መንቀሳቀስ ይጠበቅብናል። ይህ የመጀመሪያው። ሁለተኛው ውጫዊ የሚለው ያን ስራ ያን ተግባር ለማከናወን የሚያስፈልጉ ቁሳቁሶችን አሟልቶና ይዞ መገኘት መቻል፣ ይህም ሌላኛውና መሰረታዊ ጉዳይ ነው። እነዚህ ነገሮች ውጫዊና ውስጣዊ መነሳሳት ይዘን ከተጓዝነ ማንኛውም ነገር ለማከናወን ብቁ እንሆናለን ማለት ነው። ስለዚህ ውጫዊም ዝግጁነት መነሳሳት በማንኛውም ጉዳይ ላይ ሊኖረን ይገባል። ምንም አይነት ስራ በምንሰራበት ጊዜ ውስጣችንን ውጫኛውንም ኢንቫይሮንመንት ማዘጋጀት ይጠበቅብናል። በዛ ልክ ከተጓዝነ ውጤታማ እንሆናለን። ይመቻችሁ። በየትኛውም ቦታ በየትኛውም ፖዚሽን ያላችሁ አካላት የባካችሁ የበታችነት ስሜት አይሰማችሁ። ለምንድን ነው የበታችነት ስሜት የሚሰማችሁ? ከየትም ቦታ የትም አካባቢ ሁኑ የበታችነት ስሜት አይሰማችሁ። በቃ ጀስት ትችላላችሁ፣ እንችላለን። ማንኛውም ነገር እከሌ ከኔ ይበልጣል፣ በጭራሽ በምንም አይበልጣችሁ። በቃ ማንንም እናክብር፣ ለማንም ሪስፖንሲቢሊቲ ይኖረን፣ ሪስፔክት ይኖራል። ከዛ ውጭ ግን የበታችነት ስሜት አይሰማን። አንገታችን ድፊት አናደርግ። በቃ እንችላለን። ለምን መሰላችሁ የምንችል? እኛ አቅም ኖሮን አይደለም፣ ግን የፈጠረን ፈጣሪ እንድንችል አድርጎ ነው የፈጠረን። እኛ የበታችነት አልችልም የሚል ስሜት አለብን ማለት እኮ የሰራ አካል እንዳልችል አድርጎ ነው የሰራኝ ማለት እኮ። ይህ ደግሞ ፈጣሪ መሳደብ ነው የሚሆንብን። በቃ ሁላችሁም ትችላላችሁ። እንቅልፍን አስወግዳችሁ ብድግ በሉ፣ ወደ ስራ ሂዱ። የበታችነትን ስሜት እናስወግድ። በየትኛውም ቦታ በማንኛውም አክሽን እራሳችሁን ብቁ እንደሆናችሁ አድርጋችሁ አሳዩት። ያ ማለት የሌላችሁ ዝም ብላችሁ ተደፋፈሩ ማለት አይደለም፣ ግን የበታችነት ስሜት አይሰማችሁ። ቴንኪዩ። የሰው ልጅ በጊዜ አጠቃቀሙና በገንዘብ አጠቃቀሙ በአራት ይከፈላል። የመጀመሪያው ሰዎች ጊዜም ገንዘብም የሌላቸው ሰዎች። ሁለተኛ ገንዘብ ያላቸው ጊዜ ግን የሌላቸው ሰዎች። ሶስተኛ ገንዘብም ጊዜም የሌላቸው ሰዎች። አራተኛ ገንዘብም ጊዜም ያላቸው ሰዎች። እነዚህ ሰዎች እነማን ናቸው? የመጀመሪያው ገንዘብ የሌላቸው ጊዜም የሌላቸው። እነዚህ እነማን ናቸው? የቀን ሰራተኞች። ጊዜም የላቸውም፣ ገንዘብም የላቸውም። የቀን ሰራተኞች እንዲሁም ቅጥረኞች ገንዘብም የላቸው፣ ጊዜም የላቸው። በሁለተኛ ደረጃ ገንዘብ አላቸው፣ ጊዜ ግን የሌላቸው ነጋዴዎች። ነጋዴዎች ከጠዋቱ 12 ሰዓት እስከ ምሽቱ 4 ሰዓት እስከ 3 ሰዓት ይሰራሉ። ጊዜ አላቸው፣ ጊዜ የላቸው። ነገር ግን ገንዘብ አላቸው ነጋዴዎች። ገንዘብ የላቸውም፣ ጊዜ ግን አላቸው። እነዚህ ማን ናቸው? ስራ ፈላጊዎች። ስራ ፈላጊዎች ጊዜ አላቸው፣ ነገር ግን ገንዘብ የላቸው። ለምን? ምንም አይነት የሚሰሩት ስራ እስከሌላቸው ድረስ ምን አላቸው? ጊዜ አላቸው፣ ገንዘብ ግን የላቸው። አራተኞቹ ገንዘብ ጊዜም ያላቸው ሰዎች እነማን ናቸው ካላችሁ፣ ኢንቨስተሮች፣ ቢዝነስ ኦነሮች። እነዚህ የራሳቸው የትም ቦታ ተቀመጡ ቢዝነሳቸው ምን ያመጣላቸዋል? ገቢ ያመጣላቸዋል ማለት ነው። እነ ራይድ ባለቤት፣ ራይድን የፈጠረሽው ሰው፣ ትላልቅ ሆቴል ያላቸው፣ ሬስቶራንት ያላቸው እነ ኃይለ ገብረ ሥላሴ፣ እነሱ ኖሩ አልኖሩም የጀመሩት ሬስቶራንት ምን ያመጣል? ገንዘብ ያገኝላቸዋል። እነሱ ኖሩ አልኖሩም ገቢ ማግኘት ይችላሉ። ስለዚህ ለዚህ ሰዎች ጊዜም ገንዘብም አላቸው ማለት ነው። አመሰግናለሁ።
ስለዚህ እናንተ በሕይወታችሁ ከየትኛው መሆን ትፈልጋላችሁ? በኮሜንት አመሰግናለሁ።